ሚኪዙ የትኛው ነው ኳሱ ላይ ያለው ዚዙ ነው ቴስታው ላይ ዚዙ የትኛው ነው ያው እየራበውም ቢሆን የሚታገል ቡድን ምናምን ሰርቻለሁ ልልሽ ፈልጌ ከአውሮፓ አንዱ ጫዋች አመታ ኢትዮጵያዊን እዛ ጫወቱ ሜዳ በዛ ሜዳ ጫወቱን አመታ እኛ ጋር ጫወቱ ለኮ ታስሮ ነው ይመስለው አይደል ከአንድ ተጫዋች ጎን አንዱ ተጫዋች ኮንትሮል የሚያደርገው አላ ከጎኑ ሳፋ ያዘ ተጫዋች ያስፈልጋል እንደ ታረደሩ እንዲዲ ስለሚል ቋሱ ሲዝ እንዲ ድፍት እያረከ ካለው እንዲያውም ኢትዮ ኤሌክትሪክን ቦክቴል ፓስ ገጥሞ ፈሪጋ ምርጥ ነበር እና አልቻላችሁትም ዳኛውን ጨዋታ አቆምልን ያልከው መኮርኮር ራሱ ውጤት ያስለውጣል ተብሏል ካርቴታና ከአሞሪም ይያልክ ያዋደርከው ያወራና ባል ካለ ካሳይና ከብርቱ ለመጠየቅ ምን ችግር አለው ሚኪ ታደለ ሚኪ ዚዙ ብዙዎቹ የሚያውቁት በሚኪ ዚዙ ነው ሚኪ ዚዙን ዛሬ ጋብዘናል እንግዲህ ከዚህ ቤት ቤላ ፕሮግራም ላይ ከአመታት በፊት ተጋብዘን መተን ነበር አቃለው አሁን ግን ስፖርታዊ ጉዳዮችን ልናወራ የሚዲያ እንግዳ ሆነ መታል ከልብ አመሰግናለሁ ቴንክ ዩ አመሰግናለሁ ሚኪ የሚያወራው ነገር እንዳለ አምኜ ነው እንታወራው ነገር እንዳለ አምናል እውነት ነው ማወራው መሰራው ማለት እስቲ ሚኪ ዚዙ እንግዲህ ዚዙ እኛ የምናውቀው የዚኔዲን ዚዳን ቅጽል ስም ነው አይደል ያው የአድናቆት ስም ነው አብዛኛው ሰው የሚጠራበት ሚኪ ዚዙ የትኛው ነው ኳሱ ላይ ያለው ዚዙ ነው ቴስታው ላይ ዚዙ የትኛው ነው አንተ የምታስበው እንኳን ያው የኔ አይደሌ ነው ተጫዋቹ በጣም ወዶ ተጫዋች ነው ያው ስኪሉ ምኑ የሚመስጠኝ ነው ከልጅነት ምናምን ጀምሮ የኛ ጊዜ ነው በፈረንጆቹ ደግሞ 90ዎች ውስጥ ምናምን ያሉ የጣሊያን ሴሪያን በካናል ፕለስ ሃይላይቶች ያያየን ምናምን ያደግነው ጊዜያችን ያኔ ነው ወርልድ ካፕ ደግሞ እንደምታየው ነው ዶሚኔት ያደረገ ነው አቁሞ ተበልሶ እንኳን 2006 የሆነው ነገር አይታል እና በጣም ከሞዴል የተነሳ አንዳንድ የሥራ ራሱ ቦታዎችን በሱ ስም ምናምን ነው እንትዳቸው መሰየማቸው የነበረውና ያው ከአድናቆት የተነሳ ነው ግን ወደ ተግባር ደግሞ ስትመጣ ስኪሉና ታለንቱ እንደሱ ሳይሆን በቴስታው አጠቃቀም ነው ብዙ ጓደኞቼ ይሄን ስም የሰጡኝ ከቦክስ ቴስታ ቀርባል ያው ብቻ ከላይም ስለሆነ የሰሜኑ እንትን አለ እና ብዙ መፍትሄዎች በሱ ነው ኳስ ላይ የሚያጋጥሙ አንዳንድ ነገሮች ሲሆን በሱ በቃ እና ዚዙ ተባለ በዛ ነው እኔ በጣም ይገርመኝ የሚኪ ዚዙን እንግዲህ ለማድረግ ሳስብ እና መረጃ ሳጠራከር በጣም ያዝናናኝ ማለት ነው ታዳጊ ቡድን እየጫወትክ ወደ ትሬኒንግ የምትሄደው መርሴዲስ መኪና ይዘህ ነበር ታዳጊ ቡድን አለ ዋናው ቡድን ይዞ መርሴዲስ የለው አሰልጣኝ አለ ቻሌንጅ አልገጠመም በዚህ ጀምር ያው እንትን እኮ ነው መሰለህ ያው የቤተሰብ ነው በዛ እድሜ በላብ ምናምን አድርገህ የሆነ ነገር የምታደርገው ነገር አይደለም እኔ ቤተሰብ ነው ዞሮ ምንድነው የትራንስፖርት ሚንስ ነው መኪና ምንም እንትን የለውምና ያው ያልተለመደ ነገር አይ መርሴዲስ ታዳጊ ላይ የሚጫወቱ አሁን እንግዲህ ያው ጥሩ የተከፈለ በሚባልበት ሰዓት ላይ ያው ቡድኑ ከብያ አሪፍ የሚሆነው ግን ታዳጊ ላይ አሁንም ቢሆን መርሴዲስ ግን የሚገርም ነው ቤተሰብ ያገባ ካልሆነ በስተቀር ግን ምን ቀዳሚና ወደ ራሱ ሲሆን የሚገርም ትሬኒንግ ምናምን ከሆነ እኔ ወይ ሰርግ ስራ ካገኘው እምቀየስበት ጊዜ ይኖራል ወደ ሰርግ አጀባም ልገባ ይችላል ከተከፈለኝ ማለት ነው ገባ እና የሚንሴም ነው ገንዘብ ማግኛ ሚንሴም የነበረ ጊዜ ነው ያ ብቻ ደጉ ጊዜ ነው የነበረውና ጥሩ ወጣትነት ጊዜ ነበር ሚኪ ዚዙ ግን በዛ እድሜው መርሴዲስ ካናዳ በዛ እድሜው ገንዘብ ማግኘቱ በትክክለኛ እድሜ ላይ ብሩን አገኘቱ ታስባለህ ተጠቀመ ጎዳ እና ደግሞ ምንድነው የምትለው ወጣቱ ምንም የምትጠቀምበት ነገር ነው እንደዚህ የሆነ ማለት ምናምን ሳይሆን እኔ ምንድነው የልጅነት ጊዜ ሳሪስ አካባቢ ነው የኖርኩትና ሀስላ ሳይድ አደርጋለሁ በእግር ኳስ ያው ሞዶ ነው በኢትዮጵያ ቡና ነው 90ዎቹ አጋማሽ ወጣት ቡድን የተቀላቀልኩት ጥሩ ጊዜና አሳልፌያለሁ ከዛ በኋላ ወደ ኢትዮጵያ ንግድ ባንክ ሄድኩት እዛም አሪፍ ጊዜ ነበርኝ ሻምፒዮን ሆኛለሁ በሁለቱም ቡድኖች ምናምን ደስ የሚሉ ጊዜዎች የነበሩኝ ጊዜ ነውና ግን በዛው ሰዓት ሰፈር አካባቢ ጎን ለጎን ምናምን ሀስል አደርጋለሁ ስራ ምናምን ሰራለሁ እና ዚዙ የሚባል እንደውም ታዋቂ የፕሌይስቴሽን ቤት ነበረኝ ፑል ቤት ሲዲ በርን ማድረግበት ጌሞች ማጫወትበት ከረምቡላ ምናምን ዲኤስቲቪ ማሳይበት ፊልሞች ማሳይበት የህንድ ፊልም በትርጉም በምናምን ላይ የነበረበት ምናምን በሙሉ ያው ባለቤት ነበርኩ ማለት ነውና የነው ካሽ የሆነው የቀን ገቢ ምናምን ለማግኘት በየቀኑ ያው የራሴን ነገሮች ምናምን መላ መፈልግበት የነበረ ጊዜ ነውና አንዳንድ ጊዜ በኳሱ የሆነ ነገር ሳገፋ ስትቀር የግል ነገሮቹ ደግሞ ያው ፍሎ ያደረገ እዚህ ድረስ ደርሻለሁ ማለት ነው በዛ እድሜ ገንዘብ ማግኘት ነው አለማግኘት ነው ከባድ እንግዲህ አለማግኘትን አላውቀውም እድለኛ ምን ይላል አለማግኘት ያካሉ ሰዎች ከምታገኘው መረጃ ይቸግራል ግድ ነው ግን ምንድነው አገኘም እኮ ብትለው ይሄን ያላል 100 ብር የምታገኝ ከሆነ በቀን ያን ጊዜ ገንዘቡ ማቀም አለው ገባ ስለዚህ
የተሻለ ነገር ነው እና በኳስ ከምታገኘው ደሞዝ የበለጠ እኔ በቀን ሀስል እያደረግኩኝ በዚህ ባልኩ ስራዎች የማገኛቸው ነገሮች ምናምን ይጠቅሙኛል እና በኳሱ ደግሞ አንዳንድ ነገሮች አሉ ምናምን ካሉ ወደዚህ አይነት ነገር መሄድ በጊዜ የራሴን ህይወትም የተሻለ ነገር ለማድረግ አግዞኛል እንጂ የጎዳኝ ነገር የለም። ታዳጊ ቡድን ሚኪ ሲጀምር ኳሱን በታዳጊ ቡድን ጀመረ። እስኪ እንዴት ተጫወትክ? እስኪ እንዴት ነበር? እስኪ ያው በምርጫ ነው። አሰልጣኛችን በወቅቱ አስራት አዱኛ ነበረ። ኢትዮጵያ ትልቅ ተጫዋች የነበረ ነው እና እኔ ሰፈሬም ራሱ እዚህ የቡና ካምፕ ጀርባ ነው እና ከኢትዮጵያ ቡና ጋር ከልጅነት ጀምሮ ከመደገፍም ጀምሮ በቃ ኃይለኛ አታችመንት አለኝ ከተጫዋቾቹ በለው እዛው አካባቢ። ምክንያቱም ሰፈራችንም እዛው ካምፑ ጀርባ ምናምን ነው እና ተጫዋቾቹን ራሱ በአካል ለማየት ወደ አስፋልቱ ጋር እየወጣ ሁላ ምናምን ነው ፓሽኑ የነበረ ነው ከልጅነታችን ጀምሮ ማለት ነው። ትምህርት ቤትም እዛው ንፋስ ስልክ ነን ምናምን እዛው ካምፑ አካባቢ ነው ብቻ ዞሮ ዞሮ ማለት ነው እና በምርጫ ነው በምርጫ የ94 ዓመተ ምህረት ማለት ነው ኢትዮጵያ ቡና ወጣት ቡድን ቢ ቡድን ገባው ማለት ነው እና በዛው አሁንም ዓመት ሻምፒዮን ሆነናል። ጥሩ ጊዜ ማሳለፍ ያለው በግልም 95 እዛው ነው የቆየሁት። 96 መጀመሪያ ላይ ያው በዋናው ቡድን ብዙም ባይሆን በሲቲ ካፕ ምናምን እንድሳተፍ ሆኛለሁ። ያለው ኤክስፒሪየንስ እዛ ነው። ያው ነገሮቹ ደግሞ በዛው መቀጠል ሳይችሉ ሲቀር ከኢትዮጵያ ቡና ጋር ተለያይቼ ደግሞ ወደ ንግድ ባንክ ገብቻለሁ። ንግድ ባንክ ደግሞ ተስፋ ቲም ነው የነበረው። ያው እዛም ጥሩ ተጫዋቾች ጥሩ ጓደኞች የነበሩ እነ በረከት አዲሱ የነበሩበት ቡድን ነው። በዛውም ሻምፒዮን ሆነናል። ሁለቱ ጋር ግን የሚለያይ ነገር አለ። በኢትዮጵያ ቡና ውስጥ ሁሉንም ጨዋታ በሚባል ደረጃ ቤስት 11 ሆኜ ነው የተጫወትኩት ማለት ነው። አመቱን ማለት ነው እና ጥሩ ጊዜ ነው ያሳለፍኩት። ንግድ ባንክ ደግሞ ብዙ የመጫወቻ ጊዜ የለኝም፣ ግን ሻምፒዮን ሆነናል እና እንዲያውም እዛ ያለኝ ሜሞሪ በማስጨፈር ነው እንዲሁ ከተሳትፎ ይልቅ አስጨፋሪ በመሆን ማለት ይቻላል እና ብቻ ሻምፒዮን ሆነናል። ምርጥ ጊዜ ነበር። አሪፍ ጊዜ አሳልፈናል። ያው ከዛ በኋላ ቅድም እንዳልኩ ወደ ስራዎች ወደ ምናምን ሲሆን የራስን ነገር እያደረክ መስመሩን ትጥለዋል። ድል የምታደርገው አልነበረህም? ሲቆም ታዳጊ ሆነ ሲሳካልህ ቀጥሎ ህልም የምታደርገው ብሔራዊ ቡድን መጫወት የውጭ ድል ማግኘት የሚባል ነገር አለ። እነሱ አልጎዱህም? አለመሆኑ አለመሆኑማ ፊል ታደርጋለህ። ግን ምንድነው መሰለህ እኔ ፓሽኑ አለኝ። እግር ኳስን ከልጅነት ጀምሮ ያደግንበት ስለሆነ በፓሽን የምትሰራው ነው እንጂ እንደ ስራ ምናምን የምታየው አይደለም። እንዳልኩ ነው እኔ ገንዘቡ ሁኔታ ቀድመን በሌሎች ነገሮች የምታካክሰው ነገሮች ናቸው። ግን ምንድነው የነገር ህልም ወይም ደግሞ የተሻለ በጨዋታ ሂደት የተሻለ ደረጃ መድረስ ህልም ነው። እኔ አሁን የቻምፒየንስ ሊግ መዝሙር ራሱ ያኔ ነው የምልህ ወጣት ሆነ ያንን ነገር የምሰማው አይነት ምናምን ነበር ብዬ የማስበው ገባ። ሀገር ውስጥ የመጫወት ወይ ከሀገር ወጥቶ ምናምን አይደለም። ኢቭን አውሮፓን በተጫወት ቻምፒየንስ ሊግ የማይሳተፉ ቲሞች አሉ ገባ። እዛም ደረሰ የቻምፒየንስ ሊጉን አይነት ነው ድሪሜ። መላ አንሊሚትድ የሆነ ድሪም ይኖራል። ወጣትነትም ስለሆንክ ኢነርጂቲም ስላለ ኤነርጂም ስላለ እንደዛ አይነት ህልም ነው የነበረኝ። ግን ያው ከሪንግቶን የዘለለ ማድረግ አልቻለም። ሙዚቃውን ማለት ነው። እንዲሁም አንድ መረጃ አገኘው። ንግድ ባንክን ከለቀቅ በኋላ የአካባቢ ልጆችን እንትን ብለህ ሰብስበህ በልዩን በውስጥ ባለ ፍላጎት እሱን ትመልስልኛለህ። ንግድ ባንክን ደግመህ ገጠምክ። እንዴት ነበር እሱ ገጠመኝ? ይስተዋራይ እሱ ጊዜ የጎልደን ጂም ነው። የጎልደን ጂም ባለቤት አቶ ብርሃኑና ባለቤቷ ጥሩ ግንኙነት አለን። ያን ጊዜ ያው የፉትሳል ቲም ምናምን ሰብስበን ጁቬንቱስ ክለብ ነበረ። ያው ክለብም የሌላቸው ልጆች ይመጣሉ፣ ቲም ያላቸው ረፍት ሲሆኑ ከኛ ጋር ጊዜ ያሳልፋሉ ማለት ነው እና እዛ ጋር አይተውን ኦልሬዲ ጎልደን ጂምም ስለምንሰራ ምናምን የእነሱን ቲም ወክለን ለጎልደን ጂም እንድንጫወት ያደርጉናል ማለት ነው። እኔ ነበርኩ ዋናው ሰብሳቢ። ያልገባው ክፍለ ከተማ የለም ማለት ነው። ብዙ ጓደኞች አሉኝ ከተለያየ ቦታ አብረን የተጫወትን አብረን ያደግን ክለብም የነበራቸው ከክለብም የወጡ ምናምን ማለት ነው። በቃ እነሱን ሰብስቤ ጎልደን ጂም የፉትሳል ውድድር እንትን ተካሂዷል። ጁቬንቱስ በጥሩ ብልጫ ዋንጫ በላን ማለት ነው እና የዛ ቡድን ላይ እንዲያውም ተክሉ ተስፋ የታፈሰ ወንድም ገና ክለቡ አልገባም ልጅ የነበረበት ጊዜ ነው። እሱን አካተናል ማለት ነው። ወጣቱንም ታሰማራለህ፣ ልምድ ያለውም አለ። የተለያየ ቦታ ስትሄድ የተሻለ ኳሊቲ ታገኛለህ። እንደ ሰፈር ቡድን ሲሆን የተሰራው አዲስ አበባ ላይ ያሉ ልጆች የተሻሉ ልጆች ነበር የሰበሰብኩት ማለት ነው። ከዛ በዛ ወቅት ምንድነው ለዝግጅት ያው ክለቦች ክረምት አካባቢ ስለነበር እኛም ሻምፒዮን ሆነናል። በቃ ጥሩ መነሳሳት አለ። የህብረቱ ጥሩ ነው ማለት ተገዝቶልናል። ጎልደን ጂም ሻምፒዮን የሆነበት ፎቶ ተሰቅሏል ምናምን እና ክለቦች ደግሞ ዝግጅት ሲሰሩ እዛ መጥተው እንትን ይሰራሉ ማለት ነው። ጂም ምናምን ይሰራሉ። ጂም ይሰራሉ እና ባይ ዘ ዌይ ባንክም ብቻ ሳይሆን ኤልፓንም ጭምር ገጥመናል ማለት ነውና በወቅቱ እንደዛ አድርገን ያው ጌም ሲባል ጌም ደግሞ እዚህ ዝናብ ነው ጭቃ ነው ምናምን። ስለዚህ ጌሙ ደብረ ዘይት ነው ተባለ። ደብረ ዘይት እንዳለ ይዤ ሄድኩ ማለት ነው ቡድኑ እና ከዚህ ደብረ ዘይት ሄደ ኳስ ተጫወተ ምናምን ስትመለስ ትራንስፖርት አለ ምን አለ ምናምን ባጀትም የለም ፍሉሱ ያው ታውቃለህ ሰውን ከዛ ከዚህ አድርገህ ነው ምናምን ብቻ በቃ ባንኮች
በኃይለኛ ብልጫ ነው እንትን ያለው ከረፍት በኋላ በተለይ ማለት ነው። ከረፍት በፊት እንኳን በጣም ጥሩ ነበረና እኔ ምንድነው የተረዳሁት ነገር ፋቲግ ነው ድካም ምናምን ይኖር ይችላል። የአካል ብቃቱም አለ ስራ ላይ ያሉ ናቸው ነው የክላስም ልዩነት ይኖረዋል። ግን የተወሰነ ጠንከረ እንኳን እየሰራ እንኳን የምትቆይ እስኪል ያላቸው ልጆች በመሰብሰብ የሆነ ነገር ማድረግ እንደሚቻል እንትን ፍንጫ ይችበታለሁ ማለት ነው። ግን በባህሪ ምንድነው ስላላደግኩ ምናምን ሳይሆን በዛ አጋጣሚ እንደውም ግርማ ጸጋዬ ነበር አሰልጣኝ ያኔ ገብረ መድህን ነበር ዋና እሱን አገኘሁት ማለት ነው። እና ጸጉሬ ዳውን ነበር። ከዛ በኋላ አሳድጌው እንዲህ በጣም ትልቅ ትንሽ ድሪ ነገር አድርጌዋለሁ ማለት ነው። እንዲህ አንቺ ነሽ እንዲህ ጸጉርሽ ሁሉ አደገ ምናምን አለኝ ግርማ። አዎ እናንተ አታሳድጉኝም ብዬ እኮ በቃ ላስቄዋለሁ ማለት ነው። እና ጥሩ ጊዜ ነበር ያሳለፍነው። ግን ያው እየራበውም ቢሆን የሚታገል ቡድን ምናምን ሰርቻለሁ ልልሽ ፈልጌ። ቆይ እንዲያውም ኢትዮ ኤሌክትሪክን በወቅቱ ኤልፓስ ገጥሞ ፈሪጋ ምርጥ ነበረ እና አልቻላችሁትም። ዳኛውን ጨዋታ አቁምልን ያልከው አግኝቻለሁ መረጃ። 75ኛ ኤልፓ ደግሞ ያው እንግዲህ በጣም ጥሩ የነበሩ ጊዜ ነው። ትዝ ይለኛል ደግሞ ብርሃኑ ቡጋለ ፋዲጋ በቃ ፕራይሙ ላይ ነው። እነ ሙሉቀን ወልደያንስ ነበሩበት ምናምን በጣም ጥሩ የኤልፓ ቡድን ነበረ። ያው ታውቁታላችሁ ቲሙን እና 75 ደቂቃ ምናምን አካባቢ 4 ነው 5 ምናምን አግብተውብናል። እና እኔ ደግሞ ያው ግራ ተመላላሽ ነበር የምጫወተው በሰው ፍሊፕ ተደርጎ ወደ ቀኝ ሄድኩኝ ማለት ነው። ወደ ቀኝ ሲሄድ ሙሉቀንም አለ ፋዲጋም አለ ምናምን በአንድ ፓስ ምናምን በጣም ነው የሚሮጡት ምን የሚሉት ምን ነው የአቅም ልዩነቶች አሉ። ደቂቃው 70 ምናምንኛ ደቂቃ ሆኗል። የፊትነስም ጉዳይ አለ ምናምን ማለት ነው። እኛ እንግዲህ እንዳልኩ ነው ያው ኳስ የሚያቆም ምናምን ተሰባስበ ነው። ጊዜውም ሰዓቱን በረዘመ ቁጥር የአቅም ልዩነትም ራሱ እየሰፋ ሲመጣ ጎሉ እንደዛው እንደሚሆን ይታወቃል። ስለዚህ ኳስ የእጅ ልወረውር ነበረ እንዳለ ይዤው ማለት ነው። ዳኛውን በቃ ነፋው አቋርጦ ምናምን አልኩት ማለት ነው። ገና 80 ላይ ነው የተነፈው መሰለኝ። አንድ ጊዜ አፍሪካ ዋንጫ ተሳስቶ እንደነፈው እሱ ቢዳኘን ምርጥ ነበር ያለው። አልቻላችሁ? አልቻለም። ኃይለኛ እንትን አለ። ግን ይሄ ማለት አልቻለም ስለ ነው ፐርፎርም ለማድረግ ነው ገባ። እኛም እነሱንም ነው ታከብራለህ። ስራ ላይ ያሉ ናቸው፣ ፕሮፌሽናቸው ነው። ስለዚህ በስራ ነው ለውጥ የሚመጣው እንጂ አሁን እኛም የአቅሜ ለመፎካከር ምናምን አይደለም። በጣም የሚገርም ልጆቻችን እኛ የሰበሰብናቸው ልጆች እኔንም ጨምሮ ማለት ነው ሪስፔክትፉል ናቸው። እንዲያውም አሰልጣኙ ሲያልቅ ውሃ ምናምን ሰጥተው ምናምን ነው እንትን የሚሉት ማለት ነው። ማለት የመጋጨት የመናናቅ የምናምን የለም ምናምን ሁሉንም አክብረ ምናምን ነውና እግር ኳስ ተጫዋች ደግሞ ያው ፕሮፌሽኑ የሚያስከብር ስለሆነ መከበርም ያለበት ሙያ ነውና በእንደዛ ነው ያሳለፍነው። ጥሩ ጊዜ ነበርን። በጣም ጥሩ የወጣትነት ጊዜ። እስቲ ኢትዮ አፍሪካን ስንድ ሁሌ ይገርምኛል። በቢቂላና ኢትዮ አፍሪካን ሲባል ትክክለኛ ደርቢ ነው የሚታወቁ ጓደኛሞች ምን አላችሁበት ምናምን። ግን ጨዋታው በጣም ፉክክር ከመኖሩ የተነሳ ወለታችሁ እንደምትኖሩ ሲታወቅ ከጤና ቡድን አንጻር በጣም በርካታ ተመልካች የሚያየው ጨዋታ ነው ብዬ አስባለሁና እስቲ ስለሁለቱ አውራኝ። አሁን ያላችሁበትን ኢትዮ አፍሪካንስ ደግሞ በደንብ እስቲ። ኢትዮ አፍሪካንስ ያው የተመሰረተው እኛ በኦልሞስት የዛሬ 11 ዓመት ምናምን በፊት እንዳልኩ ከኳሱ የወጡ ልጆችን ሰብስበን ጁቬንትስ ነበር የምንሰራው። ከዛ ደግሞ ወደ ራክባትም እዚህ ወሎ ሰፈር ተጀመረ። ያው እዛ ነበረ በፉትሳል ውድድሮች በፉትሳል ጨዋታዎች ነው ጊዜያችን የምናሳልፈው። የሜዳ ኦፕሽኖችም ደግሞ እንደዚህ አልነበሩም ያን ጊዜ። በጣም ችግርም ነበረ ሜዳ የማግኘት ማለት ነውና እዛ ጋር ያሉ ልጆች ከጓደኞቼ ጋር ሆኜ ራክባትም ያው ለእንትን ሆነ ማለት ነው ለሌላ ስራ ምናምን ተፈልጎ ኢንቨስትመንት ምናምን ሲደረግበት ፈረሰ። ስለዚህ እዛው አካባቢ ላሉ ልጆች ጋር እዛው የምንገናኝ ልጆች ምናምን ሴሌክቲቭ ሆነንና ከጓደኞቼ ጋር ሆኜ ኢትዮ አፍሪካንስን መሰረት ነው ማለት ነው። እና ያው የስም አወጣጡ ብዙ ነገሮች ምን አይተን ያው ለሱ የራሴም ስለሆነ ክሬዲቱ ኢትዮ አፍሪካንስ እንደ ስም ኢትዮ አፍሪካንስ የተባለበት ምክንያት ምንድነው? ያራን አፍሪካንስ አፍሪካዊ ነን ግን ፍሮም ኢትዮጵያን ሩት ለማለት ነውና ልክ የዜግነት አይነት ስሜት ምናምን እንዲኖረው በማሰብ ስም የተሰጠበት ነውና አመሰራረቱ በጣም ጥሩ ነው። የክለብ የተጫወቱ ልጆች ሰብስበን ነው መጀመሪያ እንደነበረው ቅድም እንዳጫወትኩ አይነት ልጆች ሰብስበን ነው ስታብሊሽ ያደረግነው። ብዙ እውቀት ያላቸው ልጆች አሉ እና 2007 ላይ በወጣቶችና ስፖርት ራሱ እንትን የመተዳደሪያ ደንባችን ጸድቆ በማተም ሲሰጠን እዛ ላይ የተጠቀሱ ነገሮች አሉ ማለት ነው። እዛ ላይ ምን ይላል? ማንኛውም የእግር ኳስ ሐሳቦች ሂስ መስጠት፣ ትችት ማቅረብ ማንኛውም አይነት ንግግር በሚዲያም ሆነ ምናምን ለማድረግ ፈቃዱ ላይ ያለው ተብሎ ነው እዛ ላይ የተጠቀሰበት ማለት ነው። ዝም ብሎ ሲያው ምንድነው የተፈለገበት ምክንያት ትችቶች ዝም ብሎ ነቆር አይነት ምናምን ሳይሆን ሊያስተካክሉ የሚችሉ አማራጭ ሐሳቦች ምናምን እና ያን ነገር ደግሞ ለማድረግ የሚያስችለው እንደ ማህበር የተዋቀረበት አወቃቀር ብዙ ናሽናል ቲም የተጫወቱ በፕሮፌሽናል ደረጃ አገራቸውን ያስጠሩ ትላልቅ ተጫዋቾችን ይዘን ነው ቡድኑ የመሰረተውና ብዙ ደግሞ ታለንት ያለበት
ታለንት ያላቸው ልጆችን በሙሉ ሴሌክቲቭ ሆነን ከየሰፈሩ አድርገን ያዋቀር ነውና አዋቃራችን ይህን ይመስላል። ያው አበበ ቢቂላ ደግሞ ያው ብዙ ጓደኞቼ ያሉበት ቡድን ነው። እርስ በርስ ማብረም ስለምትውል ምናምን ሜዳ ላይ ምናምን ያው ሽንፈት ምን ስሜት አለው? ሽንፈትማ ምን ያናዳል ይታወቃል እኮ። አይ እየተጫወትክ ሲሆንና ደግሞ እንትን አይደለም ብዬ አስባለሁና ይህ ነው እንትን እኮ ነው እግር ኳስ ስታንዳርዱ ይለያያል እንጂ እኛ ጋር የሚሄድ ብራዚል የሚሄድ 11 ነው ጌም ገባ። ግን የኳሊቲው የሜዳው ኳሊቲ የተጫዋቾች ኳሊቲ ምናምን ነው የጌሙን ኳሊቲ የሚለያየው እንጂ በጤና ቡድንም ብታየው በትልቅ ደረጃ የሚጫወቱትን ብታየው ስሜቱ ተመሳሳይ ነው። እዛም ራሳቸው መቆጣጠር አቅቷቸው በሚፈጠሩ ኢንሲደንቶች ቀይ ሲያዩ ታያለ፣ እዚህም ታያለ። አንድ አይነት ነው ማለት ፊልም የምታደርገው ነገር ነውና ያው እንደዛ ነው እንግዲህ። እስቲ ጣሊያን ዘንድሮ አለ ውድድር፣ በአውሮፓውያን በርካታ ክለቦች ከኢትዮጵያ ይወስዳሉ እዛ ውድድሩ ላይና አምና ቤልጅየም ነበር ብዙ እዚህ አልተሳካም ከእንትን አንጻር። አሁን ግን ጣሊያን ያለው ጉዞ ምን ይመስላል እስቲ ሂደቱ? አዎ እንትን ነው የኤስሲኤፍ ማለት የኢትዮጵያን ስፖርት ካልቸራል ኤንድ ስፖርት ፌስቲቫሉ ፌዴሬሽኑ የ20ኛ ዓመቱን ኦልሬዲ አሁን ከተመሰረተ 20ኛ ዓመቱ ነው። በአሁኑ ሮም ነው የሚያዘጋጀው ጣሊያን ማለት ነው። ከዚያ በፊት ሮንስ ቤልጅየም ነበረ። ከዛ በፊት አምስተርዳም፣ ሆላንድ እንደዚህ ያሉ የስፖርት ያው የኢትዮጵያን የባህል እና የስፖርት ፌዴሬሽን የሚያዘጋጃቸው ውድድሮች ከኢትዮጵያ ላይ የመጡ ቲሞች ያው ኢንቪቴሽን ይልካሉ ምናምን። ያው ከዚህ በፊት የሚሄዱ ቡድኖች አሉ። ትሳተፋለህ፣ ትውልድ ኢትዮጵያውያን ልጆችን ታገኛለህ። የስፖርት ቤተሰቡ የሚሰበሰብበት ቦታ ነው። ፌስቲቫልም አለው። ሾፒንጉ ምኑ ምናምን ሁሉ ጥሩ ነው። የኢትዮጵያን ባህል ትገናኛለህ። በስፖርቱ ደግሞ ዋናው ደግሞ ፖይንቱ ስፖርት ስለሆነ ኳሱም ቶርናመንቶች አሉ፣ ዛሬ ትሳተፋለህ። ያው ያን ነው ይመስለውና ከዚህ በፊት የነበሩ ነው አሁን በሸንጌን ከቪዛ ጋር በተገናኘ እዚህ ፕራዮር ታይም 45 ቀን ምናምን በሚሉት የፕሮሴሲንግ ታይም በጣም ኮምፓክት መሆኑ ከጉዞ ጋር ያለውን ነገር ማሳካት አልተቻለም ባለፈው ማለት ነው። እና በአሁኑ እንግዲህ ያው እድሉ ከተሰጠ የእኛ ቲም ሁልጊዜም ዝግጁ ነው ያን ለማድረግ እንዲህ አሁን ደፋ ቀናም እያልንበት ነው ማለት ነው። እኛ የኛ ክለቦች ወደ የተለያዩ አውሮፓ ሀገር ይካሄዳል። እኛ አንቻለን ለማዘጋጀት ከሜዳ አንጻር አውሮፓውያን እናስትለው የምንችልበት ደረጃ አለን። የባህል ልውውጥ ማለት ለመሰለ ማንችልበት ምክንያት እኔ ያው የባህልና ስፖርት ባህል ኢትስ ኦኬ ብዙ የባህል አዳራሾች የቲያትር ቤቶች ነው የፈለከው ነገር አንፊ እንትኖች ምናምን በሙሉ ተዘጋጅተዋል። ግን አሁን ላይ ባለው ሁኔታ አንችልም ብዬ ማስብ በምንድን ነው አንድ ቦታ ላይ ሲካሄድ ኦልሞስት ከ20 ምናምን አገራት የሚመጡ የኢትዮጵያን ልጆች በተለያየ የእድሜ ካታጎሪ የህፃናቶች ሁላ አለና ስለዚህ ቢያንስ አነሰ እንኳን ከተባለ 6 የእግር ኳስ ፒች አንድ ቦታ ላይ ያስፈልገዋል። በኩል ሰዓቶች ማድረግ አለብህ። ጊዜው የ4-5 ቀኖች ጊዜ ነው የሚሆነው። ከዛ ላይ የኢትዮጵያ ቀን ተብሎ ራሱ ፌስቲቫሉ እዛ ነው ምናምንና በአንድ ቦታ ላይ ይህንን ያሟላ የስፖርት አካዳሚ ለማግኘት ይከብዳል። ምክንያቱም ወይ ቦታው ይበታተንባል ለማዘጋጀት ሜዳውም ራሱ ችግር ነው። ሜዳው አሁን እኛ ሀገር ጥሩ ሜዳ የሚባሉ እንኳን ተሰርቶ ቢሆን አንዱ ክፍለ ከተማ አንዱ ሌላ ምናምን ቢሆንና በአንድ ላይ የሆነ ነገር ለማድረግ በጣም ከባድ። ከአውሮፓ አንዱ ጨዋች አመታ ኢትዮጵያዊን እዛ ጨዋታ ሜዳ በዛ ሜዳ ጨዋታውን አመታ እኛ ሀገር ጨዋታ ተለው እኮ ታስሮ ነው ይመስለው አይደል? ሊቀጣ ነው ይመስለው፣ ቅጣት ነው ይመስለው። ምክንያቱም እዛ ተወልዶ ያደጉ ልጆች አሁን ጀርመን ያለ ልጅ ምን አይነት ሜዳዎች ላይ ኤክስፒሪየንስ እንደሚያደርግ ታውቀዋለህ። እዚህ ደግሞ ስታንዳርድ ይፈልጋልና ያን ለማድረግና በአንድ ቦታ ደግሞ ብዙ ሜዳዎችን ራሱ አሰባስቦ የያዘ የስፖርት ኮምፕሌክስ ወይም ኮምፓውንድ ይፈልጋል እና ያን ደግሞ ያው እንደምታይ ሆስት ማድረግ የምንችል አይመስለኝም። ምናልባት ስለ ሜዳ ሲነሳ ያው አታውቀዋለህ የሜዳውን ችግር እንዳለ የሀገር ችግር ስለሆነ የሪያል ማድሪድ ሳንቲያጎ በርናባው ስቴዲየም የሰራው ተቋም ነው በአዲስ አበባ ሊሰራ የሚል መረጃ መጥቷልና እኛ ሀገር በሳምንት ውስጥ 20 እና 30 ጨዋታ የጨወትክበት በፈለከው ሜዳ ብትሰራ በዚህ ደረጃ ስራሱ መጀመሪያ ሜዳ የለንም ነው ቀጥሎ ቢኖረንስ የሚል ጥያቄ ይነሳልና ምንድነው አንተ የምትለው? እስቲ የሚገርም አጠቃቀም ወሳኝነት አለው። እንዳልኩ በዓለም ላይ አሁን ዩቲዩብ ላይ ምናምን ገብተህ ማየት ትችላለህ። የሪያል ማድሪድ ሜዳ እንዴት እንደተሰራ ማለት ነው። ሜዳው ከተጫወቱበት በኋላ ኦልሞስት በ8 እየተከፋፈለ ወርዶ ታች ሜዳነቱን ማለት ሙሉ ግራሱ እንዳለ ሄዶ ታች ትሪትመንት ይሰጠዋል። ብርሃን በትክክል ያገኛል። የሚፈልገውን ኢንግሪዲየንት ፊድ ይደረጋል ምናምን። ሳይንሱ ምን ያህል እንዳገዘው ምን ያህል ኤክስፐሪመንት ተሰርቶበት እንደዚህ አይነት ፒች መስራት እንደቻሉ ታያዋለህ። ከዛ ሲያነሙ ሲያነሱ ኮንሰርት ያዘጋጁበታል። ፋሽን ሾው በለው ባለፈው እንዲያውም የአሜሪካ ኤንኤፍኤል ምናምን ሁላ መጥቶ ምናምን ሁላ ሌሎች ጨዋታዎች ሁላ ተካሂደውበታል ምናምን ማለት ነው። እና ቢዝነስም ነው። አሁን ዶም ሆኗል። በኤሲ አንተን ቴምፕሬቸር ይጠብቅልሃል። ስኖ ሆነ ምን ሆነ በረዶ ምናምን የሚያየው ነገር የለም ምናምን እና ምን ያህል ሌቭል ላይ እንደደረሱ አሁን እሱን የሰራውም ካምፓኒ እኛ ሀገር ቢመጣ
አንድ ያው የባህር ዳር ለምሳሌ ያየኝ ነበር መቼለታ እና ቆንጆ ተደርጎ ምናምን ተሰርቷል። ግን ምንድነው ባህር ዳር አሁን የሆም ቲም ከሆነ አንድ ተጫዋታ ተጫውቶበት የሚቀጥሉን አዌ ሌላ ስቴዲዮም እንደሚቀጥለው ምናምን ሲሆን በሳምንት ውስጥ አንድ ጌም ግፋ ቢል ለቻምፒየንስ ሊግ እንኳን አይነት ቢሆን 2 ወይ ቦክሲንግ ዴይ እንኳን አይነት ደረሱ እንኳን የምትለው በ10 ቀን በ8 ቀን 3 ያደርጋል። እዚህ ገና አንድ ከተማ ላይ 20 ቡድን ይቀመጣል። አሁን እኛ ሀገር 10 ጌም በ4 ቀን በ5 ቀን ታደርጋለህ። ስለዚህ እንደ እንትን እኮ ማለት እኮ እንደ ስንብት ሰላም ግባ ደህና ከረም ምናምን ሄደህ ትከርማለህ ይሆናል ማለት ነው። እዚህ ጋር ቁጭ አድርገህ ከዛ ስትመለስ ራሱ ይሆናል አይሆን የሜዳው ጥራት ደግሞ እንደምታየው ነው። እኔ አሁን ሁልጊዜ ስቴዲዮም እገባለሁ ምን እላለሁ ገና የመጀመሪያው ጨዋታ ላይ በቃ በንፋስ የሚነሳው አቧራ እንደ አይን ነው የሚያጠፋ ሳሩ እንትን ብሎ ግቻ ምናምን። አሁን ኳስ ስኪል ያላቸው ልጆች ራሱ እንዴት የራሳቸውን ነገር ኢምፕሊመንት ያደርጉታል። እንደ አይነት ሜዳ ላይ ጥሩ የምትላቸውም ተጫዋቾች ስኪላቸውን ሳያሳዩ ነው የሚሄዱ። ስለዚህ እኔ እንደውም እንደ ሀሳብ ከአንድ ተጫዋች ጎን አንዱ ተጫዋች ኮንትሮል የሚያደርገው አለ ከጎኑ ሳፋ ያዘ ተጫዋች ያስፈልጋል። እንደ ታረደሩ እንዲህ ስለሚል ኳሱ ሲዝ እንዲህ ድፍት እያደረገ ደፋ ካልሆነ እንጃ ቢሆን ነገር አለ። ያው የተስተካከለ ሜዳ መኖሩ ቢኖርም አጠቃቀሙ ገባ አጠቃቀሙ የተሻለ ደረጃ መሆን መቻል አለበት። ቢኖርህም ዋይዝሊ መጠቀም መቻል አለበት። እንደ ምሳሌ ሽመልስን ስናነሳው ሽመልስ እንግዲህ ግብጽ ሀገር ሄዶ የተሰካለት ነው። ፔትሮጀት ጋር ስናይ አትሌቶችንም ያየንበት የነበረ ተጫዋች ነው። በሚፈልገው ደረጃ እየሰራ ነው ብዬ አላምንም። አንደኛው የብቃት ጥያቄ አታነሳበትም ሽመልስ ላይ ግን ሜዳ ጋር ጥያቄ አለው። አቅምን ለማሳየት ሜዳ ወሳኝ ነው ብዬ አስባለሁና ብዙ ኮከቦች እንዳናይስ አላደረገንም። እውነት ነው እንደ ሽመልስ እኮ ማለት የተሻለ ተጫዋች ነው። ስኪልፉል ነው፣ ታለንት አለው ገባ። ግን ምንድነው መሰለህ ሜዳው በእንደዚህ አይነት ሁኔታ ምናምን ሲሆን አንደኛ የእሱን ስኪል እንዳታይ ብቻ አይደለም የሚያደርግ ለሚያበላሽ ሰው ነው ራሱ የሚጠቅመው ሜዳው ገብቷል። ኳሱ እዛና እዚህ ያደረገ የሚፈልገው ድሪብል እንዳያደርግ ያደርጋል። አንተም የእሱን ፍሌር አታጣጥመውም ገብቷል። ሳፋ ከሆነ እኮ ለኮንትሮሉ ሳፋ ያስፈልጋል ካል ጎን እየደፋለት ስታደርግ ኮንትሮሉ እኮ ያለው ሜዳው አሁን እሱንም በብዙ ብር ታለንቱን ብለህ ምን ብለህ በብዙ ብር አስፈርመው። ሌላው ደግሞ ምንም በጣም በሌስ ስኪል የሆነ ሰው ምናምን የምታስፈርመው ሜዳ ላይ ሲመጡ በእንደዚህ አይነት ሜዳ ላይ ሁለቱንም እኩል ነው የሚያደርገው ገብቷል። አባባሌ የሆነ ነገር እንዳታይ ያደርጋል ማለት ነው። ግን የተሻለ ነገር ብታደርግበት ሽመልስ የተሻለውን ስኪል እያሳየ የተሻለ ጊዜ ያለ ጉዳት ራሱን ጠብቆ እንደምታየው ማለት የሆነ ነገር ማድረግ ይችላል። እና የሜዳ ጉዳይ በጣም ሰዎች ጥያቄ ያነሳሉ። ለምሳሌ እግር ኳስ ተጫዋች ጥሩ ይከፈለዋል፣ በሚወደድ ሙያ ነው ማለት ታዋቂ የሚያደርግ ሙያ ነው። በዚህ ውስጥ ኖሮ አለመለወጡ የሜዳ ችግር ብቻ አይደለም የኮሚትመንት ችግር ነው የሚሉ ሰዎችም አሉ። አለመለወጡ ማለት ምን ፋይናንሻሊ ነው ወይስ ነው? የእግር ኳስ እኮ ለማለት እግር ኳስ ቢዩቲፉል ጌም እኮ ማለት ጨዋታ ነው ራሱ ይጀምር። እግር ኳስ እስከ መጨረሻው ስትለው እግር ኳስ ጨዋታ ነው። መጫወት ነው ያለብህ እኮ አይደል? የምትጫወተው ነገር ነው ማለት ነው። የስፖርቱ አይነት ጨዋታ ነው። ይሄ ማለት ምንድነው? ለመጫወት ኢንፍራስትራክቸር የሆነ የተዘጋጀ ነገር ያስፈልጋል። ደስ የሚል ሌቭል የሆነ ምናምን ሜዳ ሳታገኝ እንዴት ነው ደብል ፓስ የምትጫወተው? ወይም ደግሞ የፈለከውን አይነት እግር ኳስ እንኳን ልጫወት ብትል መስመር ላይ ሜዳው በመስመር ነው ማጠቃው ምናምን ብለህ ዋንተቶች በሙሉ እነዚህ በሄንድ የምታደርጋቸው ኳሶች ሴንተር የሚደረጉ ከት የሚደረጉ በሙሉ ኳሱ እየሄደ ኮንትሮል ሳታደርጋቸው መደረግ አለባቸው። ገባ? ያን ነገር እኮ ማድረግ አትችልም በዚህ ሁሉ ግቻ። በጣም ለዚህ ምሳሌ የምሰጠው አሁን በፊት በጣም የፖርቹጋል 10 ቁጥር የነበረው ሩይ ኮስታ ታውቀዋለህ? በፊት በፊዮሬንቲና ኤሲ ሚላን ምናምን ምርጥ ጊዜ ያሳለፈ ፖርቹጊዝ ነው። አሁን እሱ በቅጽል ስሙ ራሱ ሲጠሩት የሳሩን ቀለም አያውቀውም ነው የሚባለው። ለምን? ቀና ብሎ ነው የሚጫወተው። ሌቭል ነው ኮንትሮል አሁን አያሳስብም ማለት ነው። በቃ ኮንትሮል ማይነሩ ነገር እንግዲህ በእግር ኳሱ በቃ ኮንትሮል ካልቻልክ ወይም ኮንትሮል ማድረግ የማትችልበት ነገር ከሆነ ለመጫወት አዳጋጅ ነው ማለት ነው። ቢኮዝ ኮንትሮል ቶሎ የሚደረግ ነገር ነው። ምክንያቱም ኳሱ ወደ አንተ ሲመጣ ኮንትሮል፣ ለጓደኛ ሲሰጥ ኮንትሮል፣ ወደ በረኛ የምትመልስ ኮንትሮል ሁሉ ጊዜ አለ። ገባ? በጣም በብዙ ድግግሞች ውስጥ ጌሙ ላይ የምታያቸው ኮንትሮል ናቸው። ከዛ የሚቀጥለው ነው ፓስ ማድረግ ወይ ስፔስ መፈለግ፣ መሮጥ፣ ሌሎች ነገሮች ምናምን የሚመጡት ጌሙ የሚያስኬደው ነገር ነው። ግን ኮንትሮሎች ሁሉ ጊዜ መቆጣጠር መቻል በአየር ላይ የሚሆን ኮንትሮል ይፈልጋል። በሁሉም ነው። አንተ ጋር እንዲሆን አንዷ ኳስ አንተ ጋር እንድትሆን የግድ ነው። ያ ነው። ካልፈለክ ደግሞ ሜዳው ራሱ ይፈቅድልሃል ማለት ነው። አሁን ያንን ኮንትሮል የማታይበት ከሆነ ምን አይነት ኳስ ልታይ ትችላለህ? አሁን የምታየው ነው። የዛሬ 4-5 ዓመት ደግሞ ትዝ ይላል ማጦኑ ድሬዳዋ ምናምን ሜዳው ሳይስተካከል በዲኤስቲቪ የተላለፈ ምናምን። አሁን እሱን ምንድነው ጥቅሙ ማለት ብታስተላልፉም ባታስተላልፉም ለዓለም ቢታይ ባይታይ ምን ብለህ ነው ራሱ እንትኑ የምትለው ነው። ገባ? ኢቭን ኳሱ እንኳን የማያነጠር ነው ተብሎ እኮ የሚቆምበት ጨዋታ ነው። ግን ጨዋታው ቀጥሎላ ታያለህ ማለት ነው። ያንን ስታይ አሁን እንግዲህ ያው እየተሻሻሉ ነው ሜዶች። ግን ሜዶች ቢሻሻሉ አጠቃቀም የሚባል ነገር ሪሶርሱ እንዲኖር በአግባቡ ካልተጠቀምከው እንዲህ አይነት ችግር የሚገጥም ማለት ነው። ስለዚህ አጠቃቀም የግድ ይፈልጋል። ዋይዝሊ መጠቀም ሪሶርስን የሚያስፈልግ ነገር ነው። ስለዚህ አሁንም ስቴዲየሞቻችንም ተሰሩ ምናሉ ምናምን ጥሩ ነው፣ በጣም አሪፍ ነገር ነው። ግን በሳምንት 1 እና 2 ቀን
ማጫወት የሚችሉ ሜዳዎች ሆነው ነው መቀጠል ካልተፈጠሩ እንደምታየው ነው 10 ቡድን በ5 ጌም በተከታታይ ምናምን እያጫወትክበት እንደ ትራሽ ነው የሚሆነው ድጋሚ ማለት ነው። ዳንሰንብት የተባልክ አንድ ቦታ እየሄድክ ድናክረም የተባለ አይደለም። ግን ከእግር ኳሱ አንዱ አሁን ዳኝነት ጋር ጥያቄ ይነሳል። እግር ኳስ በጣም ተወዳጅ ታያለህ። አልታዘብኩም የዳኝነት ችግር በጣም እንደውም እዚህ ጋር ማወራለ በፊት የነበረው እንኳን እስቲ ኮንትሮቨርሲ ምናምን ትላለ በፊት በነበሩት ተፈጥሮ ነው እንደዚህ ነው ምናምን ትላለ ካሜራዎችም ብዙም ላይዙት ይችላሉ ምናምን አወዛጋቢ ጉዳዮች አሳልፈና በኢትዮጵያ እግር ኳስ በተለይ ከዳኛ ጋር በተያያዘ ማለት ነው። የሚቆጨኝ ግን አሁን እኔ አዲስ አበባ የኛ ከተማ ነው አሁን በፕሪሚየር ሊጉ የማይወከልበት የሆነበት የመጨረሻ ጨዋታዎችን የምናስታውሳቸው ናቸው። ካሜራ ያዛቸው ናቸው። አዲስ አበባ የመጨረሻውን ጨዋታ ከቅዱስ ጊዮርጊስ ነበር ያደረገው። በጊዜው ደግሞ የተረፈው ድሬዳዋ ከፋሲል ነበረ። ምን አይነት ነገር ሀፕን እንዳደረገ ያው ዝም ብሎ ዓለም ያየው ነው ማለት ነው። በዚህ ደረጃ ግን ይሄ ነገር ሆኖ የፊፋ ከባዱ ቅጣት የሚባለው በፊፋ ህግ ማለት በኳስ ጨዋታ ቀይ ምናምን ዲሲፕሊን ምናምን የሚባለው ከባዱ የሚባለው ቅጣት ዶፒንግ አንደኛው ነው። ሁለተኛው ደግሞ ማች ፊክሲንግ ነው። ኢትስ ስካንዳል ገባ አንአክሰፕተብል ነው። በቃ ምንም እንደዚህ አይነት ነገር እንትን መተደራደርባት ግን እስቲ ለምሳሌ አወዳዳሪ ኮሚቴ፣ ሊግ ካምፓኒው፣ ፌዴሬሽኑ፣ የዳኞች ኮሚቴ ምናምን ሁሉም ያው ስራው ላይ ነው ይቀጥላል ማለት ነው። እንደ ከተማ ግን ማለት ነው ከሆነ ጊዜ በኋላ ራሱ ክሱን ወስደ እንዲ ካስደረሱ ለምናምን ብትካሰስ የሆነ ውጤት የሚያመጣ አይነት ነው ማለት ግን ያው እንደ ተወላጅ ምናምን ስትሆን የሚቆጭ ነገር ነው እንደዚህ አይነት ነገር ስትየው ግን ያው ላይፍ ጎዝ ሆነ ቀጥሎ የምታየው ነው ማለት ነው። ሁሉም ያው ሱፍ ለብሶ ቢሮ ይገባል ችግር የለም እንደምታየው ነው። አዎ እኛ ሀገር ኳስ ላይ ዳኝነት ላይ አሁን ደግሞ የቅርብ ጊዜ ደግሞ ውጤት የሚቀይሩ ጉዳዮች አሉና መፍትሄ ያደርጉት ማባረር ነው መመለስ ነው እና ዓለም ላይ ደግሞ እንደዛ አይደለም ያለው። ምንድነው አንተ ከዳኝነት አንፃር ልታወራ የምትችለው አንዱ አካል ስለሆነ? አሁን ይሄን ነገር በቡልኮ ሊያስተካክል የሚችል ነገር አሁን ቴክኖሎጂ መጠቀም ነው። አሁን ቴክኖሎጂ ወይም ሳይንሱ እየደገፈው ነው እግር ኳሱ ማለት ነው። ቫር ለምሳሌ በአገር ደረጃ ቫርና አምጥተህ የቫር ሙያተኞችን 300 ሚሊዮን ብር ተባለ አሰልጠነ ሶስት ከተሞችን ቫሩን ለማድረግ 300 ሚሊዮን አካባቢ ሙያዊ ነገር ሲባል እስከ 400 ደስ ይወስዳል ተባለ። በኢትዮጵያ አቅም ይቻላል ወይ? ካልተቻለ ምን መፍትሄ እናድርግ ነው? ኖ ካልተቻለ አሁን እኔ የምለው እንደ አቅም ነው የምልህ። ሊግ ካምፓኒ ለምሳሌ አወዳዳሪ አካል ነው። ለክለቦች በራሱ ክለቦቹ የዚህ ባለቤት መሆን የሚችሉበት ነገር ካለ 300 ሚሊዮን የሚፍጭ 400 ሚሊዮን የሚፍጭ የአንድ ቡድን ባጀት ብለህ ማሰብ ትችላለህ። በረጅም ጊዜ ኮንትሪቢዩሽን ወይ ደግሞ ፋይናንስ በሚያደርግ ልክ እንደ ባንኮች ምናምን ማለት ነው ፋይናንስ በሚያደርግ ወይም እግር ኳሱን ኢንጀክት በሚያደርግ ካምፓኒ ወይም ባለድርሻ አካል ታግዞ ይሄን ነገር ማድረግ ይቻላል። 300 ሚሊዮን ብር ተብሎ ያው በእኛ በጣም እንትን ይላል ይጋነናል እንጂ $2 ሚሊዮን ፌዴሬሽኑ አቅም የለኝም ማለት ፌዴሬሽኑ ላይ ኖር ይችላል። ግን ፋይናንስ የሚደረግበትን ወይ መፈለግ ይቻላል። ይሄ ማለት እንግዲህ ምን መሰለህ ብዙ ነገሮችን ለማስቀረት ነው። ያለበዛ በዚህ ነው መቀጠለው ማለት ነው 10 ዓመት ግን አሁን እንዳልኩ ነው እንኳን በአገር ደረጃ ምክንያቱም 130 ሚሊዮን ህዝብ ወከለ በጣም ክላይማክስ ላይ የተቀመጠው ፕሪሚየር ሊግ የሚባለው እግር ኳስ ያለው ስታንዳርድ የምታየው ነው ገባ። እግር ኳስ እንደዚህ ሆኖ ወይም ነው ታለንትም ያላቸው ልጅ ተጫዋቾች እኮ ራሱ መርካት ይፈልጋሉ ነው ማለት ገባ። አንተ ሳታይ ዝም ብለህ ከኋላ መተው እንዲ አይኑን እንትን ብለው መቼ በቦክስ ምናምን አይታላር እንደዚህ አይነቱ ነገሮች እኮ ይሄ ልጅ ታይቶ ተቀጥቶ ኤክስትራ ነገሮችም ተቀጥተውበት መሄዱ እኮ ማለት ነው ኢቭ ለተጎዳው ልጅ ራሱ እርካታ አለው ነው ማለት ፓኒሽመንቱ ሊደርሰው ይገባል። ውጤቶች የሚቀይሩ ከሆኑም ደግሞ እዛው ላይ ታይቶ ኦፍሳይድ ጎሎች ከሆኑ ገባ የላብህን የማይወስዱብህ ነገሮች ይሉ እነሱ ነገሮች ሲፈረዱ እርካታም አለው ነው ማለት በለፋበት ልክ እንዲከፈል ለማድረግ እኮ ነው ዋናው ዓላማው። ያ ካልሆነ ግን እንዳልኩ ነው ያንዱ ላብ አንዱ እየወሰደ የክልል አሁን ለውጥ ያመጡ ያሉ ስቴዲየሞች አሉ። ድሮ ግን ትዝ ይላል አለ መስመርዳኛው ኦፍኖ ብሎ ሲያወጣ ኪክል ላይ ተባለ የሚመለስበት ጊዜ ነው። በኮርኮር የኢትዮጵያ እግር ኳስን ውጤት ያስለውጣል ተብሎ የተፎገረበት ነው ያኔ። ያው የክልል ቡድኖች ያው ሰውም እዛው ጋር ነው የሚያየው። አንዳንድ ያረጋቢ ገባ ሲል መስመሩን ብሎ ያልፉታል ምናምን ጢም ብሎ ነው የሚያየው ሰው ምናምን እና አንዳንድ ኦፍሳይድ ብሎ ሲያወጣ ሆም ላይ ከሆነ የኮረኮሩታል ዝቅ ሲያደርግ ሊገባ ይችላልና ክርክር አለው። መኮርኮር ራሱ ውጤት ያስለውጣል ተብሏል እና አንዳንዴ በጣም ከባድ ነው በእኛ ሀገር ኳስ ላይ አይሆንም። እንደው ብሔራዊ ቡድናችን ጋር እንሂድ። ሁሌም ጥያቄ የምናነሳው ስደተኛ እያልን የምናወራው ስለሆነ ነው። በቅርቡ እንግዳ ጋብዤ ነበርና ማክሮን የትኩ ስፖንሰር ሆኗልና የአንድ ማሊያ ዋጋ 7,000 ብር የሚል ጥያቄ ተነስቶ ነበርና ዜናው ከወጣ በኋላ የተለያዩ ሀሳቦች መጥተዋልና ለማን ነው 7,000 ብር የሚከፈለው እንዴት ነው የሚለው የኢትዮጵያ ብሔራዊ ቡድን ማሊያ ውድ ሲሆን ነው ወይ የቲሙ
አቅም የሚጨምረው ውድ የሚደረገው የሚከበረው የሚል ጥያቄ የተነሳ ነው። እና ይህ በብሔራዊ ቡድን ለማክበር የሚያስፈልገው ማሊያው ነው ወይስ ስራው ነው የሚል ነገር ይነሳል። ሚኪዚዙ ምን ይላል? አይ ያው የማርኬቲንግ ዲፓርትመንቶች ቢመልሱት ይሻላል። ቢኮዝ ይሄ በፌዴሬሽን ደረጃ ከታወቀ ዓለም አቀፍ ካምፓኒ ከማክሮን ጋር ውል የተፈራረሙት የማሊያው ጥራት የሚወጣበት ኮስት ትራንስፖርቴሽን ምናምን ሆም ቤዝድ ስላልሆነም ድርጅቱ እሱ በሙሉ የፍሬት ይኖረዋል፣ ታክስ፣ ብዙ ነገሮች ምናምን ስላሉበት ዋጋውን እዛ ጋር ሊያደርግ ይችላል። ከዛም ሙላ ሊበልጥ ይችላል። ግን ሁለቱን ማነጻጸር ራሱ አይሆንም። ይሄ ምንድነው የሆነ ቁስ ነው እንዲህ ሲሆን ነው ወይ ብሔራዊ ቡድኑ ምናምን ማለት ደግሞ ያው አይገናኝም። ለኔ ነው ማለት ለኔ አይገናኝም። ያ የማርኬቲንግ ዲፓርትመንት የራሱ ነው። ማሊያውን ውድ ያደርግ ነው ለናሽናል ቲሙ ክብር ሳለ ነው አለ። እውነት ነው እሱ ያው ያሉትን አካሎች ትጠይቃለህ። ግን በእኔ ግን ስለ ብሔራዊ ቡድኑ ሊከበር የሚችለው ባለው ስራ ነው። ስታንዳርድን ከፍ በማድረግ ነው። የእግር ኳስ ስታንዳርድን ከፍ በማድረግ መመጣር ነው። አሁን እኛ ለምሳሌ የአፍሪካ ዋንጫ ለማዘጋጀት ቢድ ምናምን ላይ ምናምን እንዳለ ነው የሚታወቃል ማለት ነው። እንደኔ ኳሊፋይ የምንሆንበትን መንገድ ፈልገን ማለት ነው በየአመቱ ቢኮዝ አሁን አፍሪካ ዋንጫ በፊት በጋሽ ሰውነት ጊዜ 16 ቡድኖች እንደውም ካለው ቁጥር ማነስ አንጻር ትንሽ ከብድ ነበር። ከዛ ውቤ ደግሞ ይዞት 24 ሆኖ አልፈዋል። የተሻለ ነው። አሁንም ስታየው በ24 ቁጥሮች ነው እየቀጠለ ያለው ማለት ነው። ይሄ ማለት አፍሪካ ውስጥ 54 ሀገር አለ። ኦልሞስት 24 ማለት 8ቱ መንግስትም ላይ ኖሮ ይችላል። ስታየው ክልል እንትኑ ኮንቲኔንቱን ታውቀዋለህ። ብዙ ችግሮች አሉበት። የማይሳተፍ አለ ምን አለ ምናምንና በዚህ ደረጃ ላይ 24 ማለት 50% ቻንስ አለ ማለት ነው። ከ48ቱ 24ቱ ከሆንክ ማለት ነው። ያንን ነው እኛ ማሳካት ያልቻልነው ገባ እና እዚህ ጋር በማወዳደር ወደዚህ ውስጥ ይሄንን ዝግጅት አዘጋጅተን ወደዚህ ውስጥ ከመግባት ይልቅ ብሔራዊ ቡድኑ ብቁ ሆኖ በየጊዜው በዛ ኮምፒቲሽን ላይ በዛ በኮንቲኔንታል ስቴጅ በአፍሪካ ስታንዳርድ በተዘጋጀ ውድድር ላይ እንዲገኝ ማድረግ ነው። ቢኮዝ እኛውን ዝም ብለን ኳሱ እንደዚህ ብለን እንላለን እንጂ በዶሚኔት በማድረግ ራሱ ምስራቅ አፍሪካ እንኳን ማድረግ አልቻለም ገባ። አሁን ምስራቅ አፍሪካ ራሱ ቦታውን ስታየው ዞኑ ሶማሊያ ነው እንግዲህ ያለውን የፖለቲካል ሲቹዌሽን አለ። ሱዳን እንደዚህ ነው። ሳውት ሱዳን ደግሞ እንደምታየው የአንገስ ኔሽን ነው። ገና 10 ምናምን ዓመቱ ነው ሀገር ከሆነ። ኤሪትሪያ ኢዝ አውት ኦፍ በማንኛውም አይነት እንትኖች ስታያቸው። ስለዚህ ኬንያ፣ ዩጋንዳ፣ ታንዛኒያ ነው እነሱ ጋር እንኳን ኮምፒት እያደረግን ዶሚኔት ማድረግ አልቻለም። ግን ዘንድሮ ዩጋንዳ፣ ታንዛኒያ፣ ሱዳን ራሱ ተሳትፏል በአፍሪካ ዋንጫ። ሶስቱም የምስራቅ አፍሪካ ሀገሮች ናቸው። በቃ ኦልሞስት ኬንያ ቀረ ማለት ይችላል። ሌላው እኛ ነን ከሌሎቹ አንፃር ያን እንኳን ሁልጊዜ ዶሚኔት እያደረገ ይሄን ዙር እንኳን ዶሚኔት እያደረገ የሴካፋ ውድድሮች ክለቦቻችንም በዛ ውድድር ላይ በጣም የተሻለ ነገር እያሳዩ ዶሚኔት ብታረግ አሁን ኦፖርቹኒቲው አለ። 24ም ከመሆኑ የተነሳ በየጊዜው መሳተፍ የሚያስችል አቅም መገንባት ይቻላል። ግን ካልሰራ ግን ምንም እንትን አይደል። የማርኬቲንጉ ዲፓርትመንት የራሱ ነገር ሊኖር ይችላል። ግን ማሊያው አይደለም ወሳኙ ነው እኔ የምለው ገባ። ሊያሳድግ የሚችሉ ስልጠናዎች መጥተው ኢትዮጵያ መፍትሄዎች ወደ ስልጠናው ቀርበው የተሻለ ሀሳቦች ኢምፕሊመንት የሚደረጉበት እግር ኳስ ነው የሚያስፈልገው እና ከዚህ አንፃር ያለኝ ሀሳብ ይሄ ነው። ስለ ስልጠና እናውራ እስቲ። እንደውም ሰሞኑን አንድ ዜና እየሰማን ነበር አለ ሸገር ሲቲ ካሴ ያደረገን ወደ ዋና አሰልጣኙ ለማድረግ እንቅስቃሴ እንደጀመረ ነው። እናንተ እያወራን ሊያልቅ ይችላል እንትኑ ሊቀጥም ሊራዘም ይችላል ቀረጻ ላይ ያለን ለኢትዮጵያ እግር ኳስ ካሳይን እንደ አንድ መፍትሄ ማሰብ እንችላለን። በትክክል እኔ የሚገርም ቅድም እንደጠቀስኩ ሳሪስ አካባቢ ነው ሰፈሪ ምናምን ብዬና ወጣት ቡድን ገና ሲቀላቀል ካሳ ያደረገ ተጫዋች ነው። ግን ስዩም አባተ ነበር የዋናው ቲም ኮች፣ እኔ ገና ቢ ነበርኩ ማለት ነውና ትሬኒንግ ምንሰራው ዊንጌት ነበር እና በሳምንት 3 ቀን የቢ ውድድር አለ፣ የቢ ትሬኒንግ አለ። ሌላውን 2ቱን ቀን መኪናም ችግር ስለሌለብኝ እሄዳለሁ ማለት ነው። ትሬኒንጉን ለማየት ነው ማለት። እኔ ግን ዋናው ቲሞች ሲሄዱ ከነሱ ጋር ሄጄ ዋና ቲም ጨርሶ 4 ሰዓት 4 ተኩል ነው ከዛ በኋላ የቢ የሚጀምረው ማለት ነው። ከጧት እነሱ ሲወርዱ ምናምን ቁጭ ብዬ ከብዙዎቹ ጋር ከዋና ቲም ልጆች ጋር የወንድማማች አይነት ግንኙነት የነበረኝ ማለት ነውና ቁጭ ብዬ የእነሱን ትሬኒንግ ሁላ ነው የማየው ነው። በጊዜው 8-9 የሚሆኑ ተጫዋቾች ናሽናል ቲም የሚጫወቱበት በእግር ኳስ ፕሮሰስ በማድረግ አንዷን ኳስ ተቆጣጥረው የሚፈልጉትን ነገር ለማግኘት የሚጥሩበት የሆነ ሀሳብ አላቸው ማለት ነው። የቡና ተጋጣሚዎች ሁሉ ጊዜ አፈግፍገው ራሳቸው ሜዳ ላይ እንዲቆሙ የሚያደርጋቸው ታክቲክ እሱም ቢሆን ለባስፔስ በማሳጣት ወይ ካውንተር እንጠቀማለን ምናምን ቢሆን ይሄ ማለት የሆነ ነገር አለ ማለት ነው። የሆነ ክሊክ ያደረገ ነገር አለ ያኔ። ያ ደግሞ መሆኑ በምን የታየው በሙሉ አመቱ 95 ማለት ነው። 94 ያ ፕሌየር ማናጀር ሆኖ ካሳ ያሳለፈው ከዚህ ማበተ በኋላ በሙሉ ካሳ ያዘው 95 ነው። 95 ደግሞ ይዞት ሶስተኛ ነው በውድድሩ የወጣው። ቅዱስ ጊዮርጊስ በመጨረሻው ጨዋታዎች ላይ ዋንጫ የበላበት ውድድር ሁለተኛ አርባ ምንጭ ነው፣
ሶስተኛ ኢትዮጵያ ቡና ነው። ወደኋላ ይጫወታል ይባላል ምን ይባላል በቃ ብዙ ትችቶች የነበሩበት ጊዜ ነው። ግን ከቅዱስ ጊዮርጊስ ከሻምፒዮን ቀጥሎ ብዙ ጎል ያገባው ቡድን የኢትዮጵያ ቡና ነው። በዛው ዓመት በጥሎ ማለፍ ዋንጫ ኤልፓን ያሸነፈው ቡና በመጨረሻው ፋይናል ጨዋታ 2-0 ማለት ዮርዳኖስና ዶቃ አግብተው 2-0 ያሸነፉት ኤልፓ ፋይናል እስኪደርስ ድረስ የጥሎ ማለፎች ናቸው። 1v1 የምትገናኘው ኖካውት ስለሆነ 6 ጎል ነው ያገባው። ቡና ዋንጫ እስኪበላ 13 ጎል ነው ያገባው። በእጥፍ አግብቷል። አሁን ግን ትችቶችም ነበሩ ነው ማለት ስታቲስቲክሶችን ቁጥሮችን ስታይ አሁን ካለፈ በኋላ ይሄን ይመስላል ካሴ አራጌ ያው ለቡና ይሰራው ማለት ከስንት ጊዜ በኋላ መጥቶ እዚህ ከኦልሞስት ከ15 ዓመት ምናምን በኋላ ብልጭ የሚሉ ነገሮች ምናምን እንደታዩ ታይቷል። ቡናንም ወደ ኢንተርናሽናል መድረክ የመለሱ ሁለተኛ የወጣበትም ጨዋታ እናስታውሳለን። አቡኪም እስካሁን ድረስ ያልተሰበረ ሪከርድ በ29 ጎል የያዘበትም ነው በካሴ ቡድን ነው። ይሄ ማለት እያስተዋልክ ወደፊት የመሄድን አይነት ግንዛቤ የፈጠረ የራሱ ሐሳብ ያለው ምናምን። አሁን በዚህ አጋጣሚ ደግሞ አንድ ጊዜ አያለው አሁን መቼታ ራሱ እንደዚህ ፖድካስቶች ላይ ምናምን ክብረ ነክ የሆኑ ነገሮች በዛ ላይ ደግሞ ምንም ነገር ያልሰሩ ምናምን። በአጋጣሚ ደግሞ ላስት ይር ራሱ እንትን አልበርታ ነበርኩ ካልገሪ ማለት ነው። እና እዛ የህፃናቶችም አካዳሚዎች አንዳንድ ነገሮች የማየት እድል ምናምንም ነበረኝና አሁን ላይ ግን መጥቶ በቃ ወይ የሆነች ሪንግ ላይ ታርገ ፖድካስት የሆነ ነገሮች ምናምን በተደረጉበት ነገር ላይ ከውበቱና ከካሴ ምናምን ሲባል እኔ እንደዚህ ምናምን ጥሩ ነው ኦኬ የራስ ኮንፊደንት ሆነ እንደዚህ ነገር ይቻላል ያስኬዳል። ግን 95 ዓመተ ምህረት አሁን ያልኩን ነገር ይሄ ሁሉ ነገር ሲሰራ ስቴዲየሙን በር ማያውቁ ሰው ነው እንደዚህ የሚያወራው ገባ። ይሄ ነገር አሁን የፐርሰናል ሆኖ ሳይሆን የሆነ ነገር ኢምፕሊመንት ተደርጓል ማለት ነው በዛ ጊዜ። ካሴ ደግሞ ራሱ ሂምሰልፍ ቡና ገበያ ማለት ነው ገባ። ውበቱ አባተ ማንም ሰው አሳክቶት ያልቻለውን በኢትዮጵያ ቡና ታሪክ ብቸኛውን የሊጉን ዋንጫ ያሸነፈ ኮች ነው ገባ። በቃ ሂመስጌት ሪስፔክትፉል መሆን መቻል አለብን። ኤቲክስም አይደለም የሆነ ቫይራል ለመውጣት ምናምን ካልሆነ ማለት ግን እንደ ሚዲያ እኮ ታዋድናለህ። ከገሌና ከገሌ አልጣኝ ከማነው ከአርቴታና ከአሞሪም እያልክ እያዋደርከው እያወራህ ካለ ካሳይና ከውበቱ ለመጠየቅ ምን ችግር አለው? ችግር የለውም። እኔን ካልክ ግን እኔ እኮ የሰሩትን ስላየሁኝ ነው። የህፃናቶች የሚሰሩበት እኔ ካናዳ ራሳቸው ከተማ እኮ ምናምን ስለነበርኩኝ ነው ላስት የምልህ ለዛ ነው። ዴኬር በለው በቃ ይመጣል 8 ልጅ ይሰጣል ምናምን። ልጆቹ አሁን የደረሱ ምን አይነት ሁኔታ ምን አይነት ፕሮግረስ አላቸው ምናምን ብለህ ብትጠይቅ እኮ ግን መስለኛ ሀገርም በቃ ከውጪ ስለመጣ ወይ የሆነ ነገር ያምናል ማስረጃም አይቀርብም ምናምን ነው ሪሊዝ ይደረጋል ምናምን እንጂ ምን እንዳልኩ ነው ዴኬር ነው ማለት እናቱን ቢሰጥ የከፈለው ሰውዬ ማሰልጠና አይቀርም ማለት ነው። ገብቷል አባባሌ። የሰው ፓወርም ማነስ አለባቸው ምናኔ ጠንቄ ስለማውቀው ነው ሲቹዌሽን ማለት ነውና ይሄ ዝም ብሎ ቫይራል ይወጣል አይነት ነገር ካልሆነ በስተቀር እንዳልኩ ነው ብዙ ነገር ይሰሩ ናቸው ማለት ነው። አሁን እንዳልኩ ናቸውና ሸገር አሪፍ አልጣይ መርጧል ያከኝ ነው። ምንም ጥያቄ የለውም። ምንም በቡና ቤትም የተሻለ ነገር ድክመት የለም ምን የለም ወይም ደግሞ እሱ አይተችም እንደዚህ አይነት ምናምን ለማለት አይደለም። አንዳንድ ጊዜ የሆነ አንዳንድ ጽሁፎች ያለው በማህበራዊ ሚዲያ ምናምን የሱ ደጋፊዎች እንደዚህ እንትና እንደዚህ ብለን ነው የፐርሰናል ነገሮች ይሆናሉ ምናምን ምንም ባላደገ እግር ኳስ ላይ ያን ያህል ራሱ እንትኑ ራሱ አያስፈልግም። በምን አይነት ሁኔታ ይደግ የተወሰነ ሐሳብ ይምጣ። አሁን የካሴ ሐሳብ ለምሳሌ አይሆንም ካልከውም እንኳን ጥሩ እኮ ነው የማይሆነው ለይታል ማለት ነው። በቃ እሱ ኔክስ አድርገህ ደግሞ ሌላ የሚሆን ሶስተኛ ሐሳብ አራተኛ ሐሳብ አታመጣ መድረቅ የለበትም ነው። ስለዚህ ሜዳውን ክፍት አድርገህ የተሻሉ ሐሳቦች ስልጠናው የኢትዮጵያን ተጫዋቾችን ኮንሰርን ያደረገ ስልጠናዎች ተጫዋቾቹ የራሳቸውን ኳሊቲ አውጥተው ሊያሳዩ የሚችሉበት ስልጠናዎች የሚደግፋቸው ስልጠና ተጫዋቾች የሚያሳድግ ስልጠና ይፈልጋል ነው። ምንም ጥያቄ የለም። እኛ ሀገር ሁሉም እንደ ፋሽን እንኳን ለማለት ይከብዳል። ግን በቃ እንደ ሰላም ይሁት እንደ ፋሽን የሚታይ የታዳጊ ላይ ሁሉም አተኩሯል። ሁሉም የገበስኳቸው ሰዎች በሙሉ የሚኖሩኝ እሱ ነው። የኢትዮጵያ እግር ኳስ መፍትሄ ታዳጊ ላይ ያለው። እኔ ደግሞ ታዳጊ ሲባል ማቀው እንዳልከው እየተከፈለ ከሚሰራው በላይ አቅም ያለውን ችሎታ ያለውን ታለንት ያለውን ልጅን መልምለው እነሱ ላይ ዋጋ መክፈል የሚችሉ ወይ በስፖንሰር ዋጋ መክፈል የሚችሉ አይነት ሰዎችን ነው ለኢትዮጵያ ኳስ ለውጥ አለ ብዬ ማስበው። ታዳጊዎቹን መሰብሰብ በራሱ ቅድም ዴኬር ነው ብዬ ነው ማስበው። እንደዛ ነው የሚሆነው። እንዴት ነው ያየው ታዳጊ? ይሄ እኮ ምን መሰለህ እግር ኳስ ለውጥ አመጣለሁ ካልክ አንድ ሰው ለብቻው ለውጥ የሚያመጣው አይደለም። ባለድርሻ አካላት ማለት ፌዴሬሽን በለው ባህልና ስፖርት በለው ወጣቶችና ስፖርት በለው በስፖርቱ ዘርፍ ያሉ እስኪሉ ያለው እውቀቱ ያለው ኮሚትድ የሆነ ነገሮች ሊፈሱበት ይገባል። ገንዘብ ፋይናንስ በሙሉ በደንብ ሊፈስበት የሚገባ ሴክተር ነው። ቢኮዝ ታለንት ያላቸውን ስካውት ማድረግ ለምሳሌ ይፈልጋል። የስካውቲንግ ቲሙ ምን አይነት ቲም ነው? ለምሳሌ ስካውቲንግ ቲም በጣም
ትልቅ የሚባለውን እውቀት አውሮፓዎች ላይ የተለያዩ ቦታዎች ላይ ምናምን ማየት ትችላለህ። ጉግልም አድርገህ ምናምን እኔም በአካልም ተገኝቶ የማየት እድሉም ስለነበረኝ ማለት ነው። ትልቅ የሚባለውን የእግር ኳስ እውቀት የሚያፈሱት ታለንትን ሰርች ለማድረግ ነው። ሌላው እኮ ሌላ ጉዳይ ነው የምልህ። ታለንት ኮንግ መፍትሄዎች ይኖረዋል ማለት ነው። ከአንዱ ተጫዋች ሊለይ የሚችለው ስኪሉ ነው። ገብቷል። ያቺን ስካውት አድርጎ ከያዙ የጎደለው ነገር ላይ መስራት ለእነሱም ቀላል ነው። ስለዚህ ትላልቅ የእግር ኳስ እውቀት አላቸው የምትላቸው በሙሉ ግራስሩት ሌቭል ላይ የተሻለ ሰው ለማምጣት ጥረት የሚያደርጉ ናቸው። አሷይ የዓለም ዋንጫን ዝም ብሎ ለመሳተፍ አይሄዱም። አሁን ጀርመን፣ ፈረንሳይ ምናምን ሲሄዱ ለመሳተፍ አይሄዱም። ሲሄዱ ወደ ወይ ካዝና ምናምን አስተካክለው ምናምን ሲሄዱ ነው ለመብላት ምናምን ማለት ነው። ቢኮዝ ያላቸውን የለፉበትን የሰሩበትን ያውቁታል። ገባኝ። ሀገር ግን እንዳልኩ ነው። ያዛ ነገር ላይ ሳትደርስ ያው በየቦታው አሁን አካዳሚ ምናምን በየሰፈሩ ፕሮጀክቶች እንደዚህ ምናምን በቀድሞ ተጫዋቾች ምናምን ጥሩ ነው እንደዚህ አይነት ነገር ማድረጉ። ግን የእግር ኳስ መፍትሄ ለማምጣት በጣም ሩቅ ነው። ገባ። ስለዚህ ዝም ብለህ ማለት ልጆች እየመጡ ወላጆቻቸው እየከፈሉላቸው ጥሩ ዜጋ እንዲያፈሩ በመሀልም የሚገኝ ታለንትም ካለ የሆነ ነገር ሰፖርት የምታደርገው የከፋ አይደለም፣ ጥሩ ነው። ግን መፍትሄ አካል ለመሆን በጣም ሩቅ ነው። ገባ። ስለዚህ እስካውት ማድረግ መቻል አለብህ ሙሉ ሀገሪቷን ያለውን ታለንት። እዛ ላይ ደግሞ ብዙ እውቀቶች ያስፈልጋሉ። ስታብሊሽ የተደረገ ቲም ይፈልጋል እና እሱ ላይ ነው እንግዲህ መልፋት ያለብን ብዬ ነው ማስብ። የቀረን ነገር አለ ካልከኝ በእኔ በኩል ጨረስኩ። የመጨረሻ ግን የምትለው ተስተላልፈው ተመስገነው ካለ ድል ልስጥ። ሌላ እንግዲህ አሁን ነው ከመግባቴ በፊት የሆነ ሰርፕራይዝ የደረሰኝ ማለት ነው። ቴክስት ያደረጉልኝ የኢትዮ አፍሪካንስ የቡድን አባሎች፣ ያው በእናንተ ስም በጣም ማመስገን እፈልጋለሁ። እስከ ዛሬ ድረስ ለቡድናችን ያበረከትኩትን አስተዋጽኦ በመገንዘብ በዓለም ዋንጫው የአሜሪካ ደርሶ መልስ ትኬት ልከውልኛል እና እነሱም በጣም አመሰግናለሁ። ለነበረ ቆይታ አመሰግናለሁ። አሪፍ ነገሮችን አውርተናል። እንግዲህ ሌላ ጊዜ ደግሞ በተለያዩ ጉዳዮችን አንስተን የምናወራበት ዕድል ይኖራል ብዬ አስባለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ አብራችሁ ስለቆያችሁ ከልብ አመሰግናለሁ።